ማላጎድለው ትራፊ ነኝ እኔ በቤት ስገኝልህ እኔ ምስጋናው ቅኔው ማህሌቱ ማረፊያዬ ነው ቅዳሴው ሰዓታቱ ምስጋናው ቅኔው ማህሌቱ ማረፊያዬ ነው ቅዳሴው ሰዓታቱ ዘወትር እሻለሁ አምላኬ አንዲት ነገር ዘወትር እሻለሁ አምላኬ አንዲት ነገር ለዘላለም በቤት በደስታ መኖር ለዘላለም በቤት በደስታ መኖር። አንዲት ነፍስ ከሞተች ወይም ደግሞ ከስጋዋ ከተለየች በኋላ ለፍርድ አደባባይ ቀርባ የመጀመሪያው የምትጠየቀው ጥያቄ ምን እንደሆነ ያውቃሉ? የጌታችንን 13ቱን ሕማማተ መስቀል ያውቋቸዋል? የእናታችንን የቅድስተ ቅዱሳን የቅድስት ድንግል ማርያምን 5ቱን ሐዘናትስ? መጨረሻ ላይ መድኃኔዓለም ኢየሱስ ክርስቶስ ነፍሱን ከስጋው ሊለይ ሲልስ የተናገራቸው ወይም ደግሞ ያስተማራቸው 5ቱ ቃላትስ ምን እንደሆነ ያውቃሉ? አዎ፣ አንዲት ነፍስ መጀመሪያ ኃጢአተኝነቷ የሚረጋገጠው 5ቱን አዕማደ ምስጢራትና 13ቱን የጌታችንን ሕማማት ካላወቀች ነው። ለመሆኑ 13 ሕማማተ መስቀል የተባሉት የትኞቹ ናቸው? በዚህ በአብይ ጾም ሰሙነ ሕማማት ወይም ደግሞ የመጨረሻው የስግደት ሳምንት ከመድረሱ በፊት አንድ የኦርቶዶክስ ተዋሕዶ አማኝ በዚህ የአብይ ጾም 13ቱን ሕማማተ መስቀል፣ 5ቱን የእመቤታችንን ሐዘናት እንዲሁም ደግሞ 5ቱን አጽራረ መስቀል ወይም ደግሞ መስቀል ላይ ሆኖ መጨረሻ ላይ የተናገራቸውን ቃላቶች ካላወቀ አምላካችን ቸር የዋህ መሐሪ እንዲሁም ደግሞ ይቅር ባይ ሁሉንም የሚያውቅ በመሆኑ ይቀበልለታል እንጂ ሲጾመው የነበረው ጾም ፍጹም ይሆንለታል ብሎ ማሰብ ይከብዳል። አዎ የጌታችን የሕማማቱ ነገር የሰው ልጅ ዳግም በቀራንዮ የተፈጠረበት ክስተት ነው። መከራው ከመከራ የዳንበት፣ ሞቱም ሕይወትን ያገኘንበት ነው። 13ቱ ሕማማተ መስቀል አንደኛ ተአስሮ ድኅሪት በብረት ሐብል መጋፋውና መጋፋው እስኪገጥም ድረስ አሰሩት። ሁለተኛ ተስህቦ በሐብል በሰንሰለት አስረው ጎተቱት። ሦስተኛ ወዲቅ ውስተ ምድር መሬት ላይ ገፍትረው ጣሉት። አራተኛ ተከይዶ በእግር አይሁዳውያን በእግራቸው ረገጡት። አምስተኛ ተገፍኦ ማእከለ ዓምድ ወይም ደግሞ ከግንድ ጋር አጋጩት። አይሁዳውያን መስቀል አሸክመው ወደፊትና ወደ ኋላ እየገፉ ከግንድ ጋር 65 ጊዜ አጋጭተውታል። ስድስተኛ ተጸፍኦ መልታየት በጥፊ መትተውታል። አይሁዳውያን በጥፊ ሲመቱት እጃቸውን ቢያማቸው ይሄማ የጋራ ዱላ ሆነ አይደለ ብለው 120 ጊዜ ድንጋይ ጨብጠው በድንጋይ ጥፊ 120 ጊዜ መትተውታል። ሰባተኛ ተቀስፎ